ይቻለ እዚሁ አካባቢ ነው የሚኖሩት? እዚሁ ከደምሮ እሺ እና ዛሬ ጸጉሮትን ለማስተካከል በበጎ ስራ የሀገራችን አባቶችን ለማስተካከል ለማጽዳት ካቧራ አሁን እኛ አባት አይተዋቸዋል አይደል? ንጽህናቸው እንዲጠብቁ ለሀገሬ ልጆች እየነገርኩኝ ነው። በሳሙና በልብስ በተለያዩ ነገሮች እና ምን ይሏቸዋል እስቲ ለሀገራችን ለኢትዮጵያ ልጆች ለመልካም ልጆች እስቲ መልእክት አስተላልፉ። ምመኘው ጤናችሁን ይስጣችሁ ነው። ጤና ይስጣችሁ፣ እድሜ ይስጣችሁ፣ መግቢያችሁን ያሳምርላችሁ ነው። መግቢያችሁን ያሳምርላችሁ ልጆች፣ ጤና ሁኑልን፣ እድሜያችሁን ያሳምርላችሁ። አሜን አሜን። የኔ አባት አሁን በደንብ አድርጌ ያስተካክለውትና ረበሽም የኔ አባት ያንተ አባት ቢሆን እንደዚህ ባቧራ ላይ ያለ እንደዚህ ያለ ያው አየው። ስለዚህ የኔ አባት የምችለውን አገዘ በየቦታው ያው አፈር ነው ያው አያችሁ። የኔ አባት ውድ ሀገሬ ልጆች አያችሁ፣ አፈር ነው አፈር ያው ምን ያደርጉታል? ከየት ያገኛሉ? ገንዘብ የላቸው፣ ሰርተው አይበሉ። ያው አያችሁት፣ ይሄንን ነው የምንሰራው እና ስለዚህ በምችሉን ነገር አግዙ። እነኚህ ሰዎች ጽዳታቸውን እንጠብቅ። እነኚህ አባቶች ለነፍሳችንም ለብዙ ነገር ይሆኑናል። ምን ሰራህ ትባላለህ አንተ ለብሰህ አምሮብህ ጽድት ብለህ ስትሄድ እነኚህንም አባቶች እያሰብክ እያልኩ ነው። ጸጉሮትን በማስተካከል እንዴት አገኙኝ ዛሬ? አቦ ቆንጆ ነው አባይ። ብሬዳ። እሺ በቃ ላስተካክለውትና አሁን በኋላ ደግሞ አጥቤዎት አብረን እናያለን። መስበላ ባይ አራተኛው ጋዜጣ ደግሞ በወራታት አንዱ እናገኛለን። ታሪካችን ኢየሱስ ክርስቶስ በአራተኛው ጋዜጣ ተሰጠን። ቅዱስ ዮሐንስ ይንቀሳቀሳል ታዲያ ይሄን የሚያደርጉት ምራችን መናታቸው ወደ ኢየሩሳሌም የተፈጥረት ባለበት ቦታ ወደዚያ ወጣ ይሄዳል እና ለቤተ መቅደስ ሲገባ ወደ ቤተ መቅደስ ሲገባ አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን እንግዲህ እንደዚህ አምሮባቸዋል ማለት ነው። አባባዬ አሁን ቺን ሳሙና አንድ አቤ የሚባል ወንድማችን ነው የሰጠን ለገላ መታጠቢያ ለ10 ሰዎች ስጥልኝ ብሎኝ ነው። ስለዚህ በዚች ጸጉሮትም መታጠብ አለበት። እሺ የኔ አባት እንገናኛለን። እሺ ሌላ ቀን ደግሞ ልብስ የሚመጣ ካለ አርግ ጨምር። ሰዎች ውድ ሀገሬ ልጆች የምነግራችሁ አንድ ነገር አለ። አንተ ለምን እንደዚህ አይነት ስራ እንዴት ምን አይነት ነገር ነው የምታሳየን? አንተ ደነዛ፣ አንተ ጥሬ የምትሉ እህትና ወንድሞቼ ግን ምናችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? እስቲ ንገሩኝ። ካመማችሁ ታከሙ። ጤነኛ አስተሳሰብ ከሌላችሁ ደግሞ ከጤነኞች ጋር ጠጋ በሉና የሆነ ነገር አድርጉ። ወርደው መታጠብ ስለማይችሉ እንግዲህ ምንም ማድረግ አይቻልም። ወርደው መታጠብ አይችሉም። ከዊልቸሩ መውጣትና መውረድም በግድ ነው። ለዛ ነው እንግዲህ የሀገሬ ልጆች ልብስ ቢቀየርላቸው፣ ሸሚዝ ቢቀየርላቸው በቻሉን ነገር አግዙን እያልን ነው። በየትኛውም ዓለም ያላችሁ ደግና ኢትዮጵያ መልካም ህዝቦች እንደዚህ አባቶች እንደዚህ ተጎድተው ነው የሚኖሩት። እንደዚህ እናግዝ እያልኩ ጠጋ ጨምር እስኪ ትንሽ እንዴት ነው የኔ አባት? ቆንጆ ነው አይደል? አሜን አሜን።
አሜን። እናቴ እሺ፣ ሳሙና እሺ። ደግሞ አንድ ወንድማችን ሳሙና ገዝቶልን ነው እዚህ ድሬዳዋ ውስጥ አቤ ይባላል። በጣም